ምን ሆነ? አዋጣጣም ምን ሆነ? ልቀቀው አጣጣም ወይኔ ቢብ ተጣጣ ጭራሽ መጠጣት አለብሽ። ቆይ ቤተሰቦች አይደሉም እንዴ? የሰው ቤት ነው እንዴ ያመጣው? እና ምንድነው? ያ አካንጅርት በርከፎኒ ነጋ ኪሳኒ አይ ነጋ ኮዳ አረሞ ዩቲዩብ ከራ አማኒ ቴኒስኒ ፈንጀራ እና ዋይነ ስራቲ ፌፍሞ ዋምብራ ሶንታኒ ያ አማኒ ነኩ መስነገርተኒ ታኒ ናን ኢፈማ ነጋፈቴ ቱሬኒ በዲሳ ጉቱማ ሳመኒ ነመሞ በዲ ኑማ በሌሳ ሳራሲ ሞ ኢምበረታ ነሚ ተኮ ጋፈኒ በሌሱ አፊ መሴን ይባሙ ለቹን ኢፈማ ናማፍጎቹን ዋማ ጅሩዳ እና ኢፈማ ሊጎኔ የመሞ አካን harme isaanii ፍራንኪና ጎዲናን ጀዴ ነዋሚ ጅራው ቦሌሳ ሳቲ ቅዱስ ይባላል ቅዱስ ጀራማ ቦሌሳ ሳቲ እና ሰዋሊ ነርገሜን ጅራ ጉቱሌ የምሲፈተኒ ሩካሩ መካናቲኒ ጉቱዶ ከቴ ዱፍቴተኒ መሞካ እንጀኔ እና የምሲፈተኒ ሩ ቶሌ ጀዴ ነው ኤርጌ እና ዋንታው ወልማን ይላላ እና ቅዱስ አራቸው እና እንግዲህ ያው እንዳለችው ነው። እሺ ዛሬ ያው እንግዲህ ቤተሰቦቼን ፕራንክ ላረጋቸው ነው ፍቅረኛዬ ናት ብዬ በእርግጥ አማኒ ያውቃል ማዘር ግን አታውቅም እና የሚኖራቸው ሪአክሽን ምን ሊሆን እንደሚችል ስፔሻሊ ማዘር ምን ልትል እንደምትችል ለማየት በጣም ጓጉቻለሁ እና ከቦሌ ነው የመጣችው በጣም ሞልቃቃ ልጅ ነች ምናምን ብዬ ነው ማስተዋወቃቸው ምናምንና ምን ሊሰማት ይችላል እንግዲህ ማሰብ አልችልም እና የሚፈጠረው ነገር አብረን እናያለን ሰብስክራይብ ላይክ ያረጋችሁ የሚሰማችሁን ደግሞ ኮሜንት ላይ እንድታስቀምጡልን እንላለን እና እስቲ እንግዲህ ግን ምን የሚፈጠር ይመስልሽ እኔ እንጃ በዛ ላይ ደግሞ አቁኝም አሁን ነፍቀኛክ ስለምመስላቸው ያው ቀንዲቺ ልጅ ከየት ነው ያመጣችብኝ የሞሪ ልጅ ነው እንግዲህ ማስተዋወቃቸው እስቲ እንደ ሞሪ ልጅ ለሞኑ ሞክራለሁ በጣም ነው የምትሆነው ሞክራለሁ ለሞኑ እና እንግዲህ አንዳንድ የሚወረወሩ ነገሮች ሊኖሩ ይችላሉ እሱን አብረን እንመለከታለን እና ሰብስክራይብ ጎቹ ራቲ ኑዱ ካቡዋ ኖርዶፋ የሩንዳ ስረት ዋንተ ነው ባርሶ ኢንፊዳኒ ኖርዶፋ ላላ ያፋን መወል መካላን ንስ ጅራ ወሉ መገርጋሪ አሶፍ ነው ይቹዳ እና አራሙ ጫቦሌንታ እንቤከም ጋር እየፈራው ነው ግን የምር በጣም ያሳው እንግዲህ በደንብ ልጠብቅሽ ሞክራለሁ ከተወርዋሪ ነገሮች ምናምን ማዘር ስትመጣለሁ እኮ ግን ምን መሰለህ አሁን እኔ በጣም እየፈራ ያለው በቃ የሆነ ነገር እንዳይሉ ነው ማለት በኋላ ቅርቅር ያው እንግዲህ እስቲ ብቻ እናያለን ይፈጠራውን አሁን የለችም እንግዲህ ሳይመቱኝ በፊት በዘልዬ በቃ ዘልዬ ምናምን ነው ልጅ አሁን ማዘር የለችም በቃ እስከዛ እዛ ሁኝና በቃ አደበቃለሁ እንትን በቃ እኔም እስከዛ ለማመድ አሁን ደግሞ ልጅ ለመሆን በቃ እኔ ምንውማ ምንድነው ይሄ ልጅ እንግዲህ የምን እንግዳ ነው ይዞኛል ምን አቃለሁ አላውቅም እንግዳ ምናምን አለኝ እኮ ደውሎ እንግዳ ይዤ ልመጣ ነው ቤቱን ፏፏ አድርጉ ምናምን አሁን ቡና ላፍላ ኧረ ቆይ እሺ ይምጡና እርግጠኛ ስንሆን አይሻል ከመጡ በኋላ አሁን ማለት የሆነ ነገሮችን እናስተካክላለን ችግር የለውም ምን እንደሚይዞ እንደሚመጣ ስነግረው ግልጽ አድርጎ ሊናገርም አልፈለገም ካልክሽ ግን አፈላልቼ በጠበቅ ተሆነ ኧረ ቆይ ተይ እሺ እናቴ ደግሞ እቺ ልጅ ሄደችው ቆይ እኔ እሷ ልጅ ግን ተጨማልቀልኝ ማለት እኔን እንኳን አታፈላም ትመጣለች እኔ ክረምት ትምህርታው ምን ያደርግላታል ዝም ብላ ነው ትመጣለች በርኔ ተንኩ ነይ እንዴት ናችሁ ወይ ምንድነው ፍቅር ምንድነው ይሄ ነገር ቤቱ ይጠባልበት ምንድነው ጣራው በስማ እኮ አስተካክሉ ያልኳቸው ማይሰማሉ ማናቸው ታውቂው ማን ነው ያው ታውቁ ወንድሙ ነው ኦኬ ሸኒ ደግሞ እሱ ፍቅረኛ ነኝ ኧረ እባክሽ እሷ ደግሞ ማዘር ነች ታውቂው ማዘር ትመሳሰላላችሁ አየክ በስማ እንዴት ናችሁ አለን አለው ምንድነው ይሄ ነገር ወደዛ ጠጋት አድርጉም እንዴት ነው ሰው የሚቀመጠው እናት አዎ ግን ያመጣን እና እንግዲህ አለብኝ ብዬ ነገርኳችሁ ሷንስ ጠይቻው ምንድነው ይሄ ነገር ቤት ምንድነው ፍቅር አንተ አታጸዳውም እንዴ እንግዲህ ይመጣል ብዬ ነገር ነው
እሺ ምንድነው? እኔ እንደዚህ አይነት ነገር እኮ አይመቸኝም። ኧረ በእናትህ ተነስተህ እንዴ ምንድነው? ሰው የለም እንደዚህ ቤት? ኧረ ምን ፈልገሽ ነው የምመጣው? ይሄው እኔም እሷም ሰው አይደለም። ይሄ ወሬው እንዴት ነው? ስማም ይጨንቃል። አንተ ለዚህ ቀን እንኳን አትሆነኝም። ማስደታ አትጠብቀኝም እንዴ? አንተም ቆይ ተው። ምንድነው? አንተ እዚህ ውስጥ ነው የምትኖረው? ብዙ ጊዜ እናሳድሳለን ምናምን እያለ ነው። ኧረ በእናትህ ለአንተ ጤንነት ራሱ እኮ አስቸጋሪ ነው። ፈጣሪ ሆይ እኔ ይጨንቀኛል። እኔ እዚህ ውስጥ መቆየት አልችልም። ኧረ በስመ አብ ይጨንቀኛል። እኔ እዚህ ውስጥ መቆየት አልችልም። እንዴ ለዚህ ቡና እንዳታፈኝ። ኧረ ቆይ ፍቅር እንዴ አይደል? እኔ አሁን እየጨነቀኝ ነው። መስኮት ምናምን የላችሁም እንዴ? በጣም ነው የሚሞቀው። ታዲያ ምን እናራግብላት? አራግብላት አንተ ምንድነው? ኧረ እባክህ አራግብላለሁ እንዴ? ኧረ ቆይ እኔ እንደዚህ ነው ያሳደግኩ እንዴ? እንደዚህ አይነት ፍቅረኛ ነው እንድትይዝ የፈቀድኩልህ ማለት አይደለም። ቆይ አንቺ ምን ማለት ነው? ቆይ የናቀት አይደለም ማዘር ጨዋታ እኮ ነው እየተጫወተች እኮ ነው። ማዘር ጨዋታ ላይ ነች። አንቺ እንደዚህ አይነት አሳድጌ አላውቅም። አይደለማ ማዘር ጨዋታ እና ተጫወታለች። እንዴት ነው? ምን አይነት ጨዋታ? አይደለማ እንዴ እንደዛ አይነት ጨዋታ እኔ አይመቸኝም። አይደለም እኮ እንዴ አይደለም እኮ እና ምን ይምጣልሽ? ምን የምትፈልጊው ነገር አለ? ያመጣልሻል። የምትፈልጊው ውሃ አምጣላት። ውሃ አምጣላት። ተነስ ከባንኩ አምጣላት። ብቻ በዚህ ብርጭቆ እንዳይሆን የምታመጣልኝ ማለት እና በምንድን ነው ማመጣልሽ? ይሄን እንጂ አንተ ምንድነው ሃይላንድ ገዝተህላት ነው? ምን ሆነህ ነው አንተ እንዴ? ሃይላንድ ግዛላት። ጀመረ እኔ ስጀመር እንደዚህ ነው መቀመጥ የምፈልገው። ሃይላንድ ገዝተህላት ነው? ኧረ እባክሽ ስነ ስርዓት በገብላ እሱ አይመችም። ፈጣሪ እስቲ ቁጭ በል እግሬን አንተ ላይ ላድርግ በእናትህ። ስለዚህ እሱ ጋር እሺ ልምጣ አርጊ ፍቅራ ውሃ ገዝተህላት ነው? ውሃ ስጣት አይደለም ካዋሽ ውሃ አይደለም እሱ አይመችም። ለምንም ነገር አይመችም። እኔ እኮ እግሬን እዚህ ላይ ላደርግ ነበረ። ትሞልቃቃ ኧረ እባክህ ዝም በል። በቃ በምቾት የኖረች ልጅ ነች። የፈለገ በምቾት የኖረች ቤት ያፈራውን አጠጣም። ቤት ያለው እናት የምትኖርበት የኑሮ ሁኔታ በጣም ያማረ ነው። እኛ ምን አገባን? ሰው ከእንደዚህ አይነት ሁኔታ ላይ ለመጣች ልጅ አሁን እንደዚህ አይነት ነገር ብትል እንደዚህ ነው ያሳደግኩህ። እኔ እሷ እንደዚህ ያሳደገች እንደዚህ ነው ያሳደግኩህ። ታዋርዱኛላችሁ። እኔ እያቀሳሰርኩ አይደለም ባይዙ ወይ ግን እሷ እንደዚህ ነው ያሳደገች። አረ እኔን አታዋርዱኝ በቃ። ልጅቷ ይሄ እኮ ማዋረድ አይደለም። ትሁና በወሬኔ ነው የኖረችው። እሷ እናትን እያዋረደች እኮ ማሰብ ያለብህ ያንን እኮ። አሁን በእናታችሁ ፕሊዝ ሻወር ልውሰድ ብላኝ ወጣለች። ቢያንስ ስትመለስ እንኳን በእናታችሁ በቃ ዛሬ ውሃውን ችግር የለውም እኛ ሃይላንድ እንገዛታለን። ፍቅር ምንድነው? ሻወሩ ምንድነው? ኧረ በስመ አብ ምንድነው? እዚህ ውስጥ ነው የምትታጠቡት? ወይኔ ጉዴስ! በስመ አብ ሻወሩ በእናትህ እንዲያጸዱት እኮ ነግሬያቸው። ኧረ ንጽህናው ብቻ አይደለም። እኔ እዚህ ውስጥ አሁን ቆሜ ነው እንዴት ነው እኔ የምታጠበውን እዛ ውስጥ? አንተ ራሱ እንዴት ነው የምትገባው? በስመ አብ እጥራቱ ትላለህ እንዴ? ይሄ ሁሉ አንተ ነው ያደረግከው። ምንድነው? አንተ አይደብርህም እንዴ? የማይከፋታል ብላ አታስብም? አይደለም እኮ ጨንቃለ። ቆይ የማይከፋታል ባንተ ነው ያዘንኩት። ለምንድን ነው የምታዝኑ? አዝኛለሁ። ምን ነው ቤት ያፈራውን መጠጣት ሻወሩንም እኔ ጠጥቼ አላውቅም። እንዴ እናንተ ራሱ እንዳትጠጡ እኔ ለእናንተ ራሱ አልመክርም። ምን ችግር አለው? ካልፈለገች ምን ሆነ? ይሄ ምን ሆነ? አጣጣም ምን ሆነ? ልቀቀው። ወይኔ ቤት ትጠጣ ጭራሽ መጠጣት አለብሽ። ቆይ ቤተሰቦች አይደሉም እንዴ? የሰው ቤት ነው እንዴ ያመጣኸው? እና ምንድን ነው ቤት ችግር የለውም አልኩሽ አይደል እንዴ? በቃ እንዴ ውሃ ደፎብህ እኮ። ችግር የለውም ቤት በጣም የተናደደ ምን አይነት ነገር እንዴ? ምን አይነት ንቀት ነው ይሄ? እኔ ቤታችሁ መጥቼ ቤት በቃ ታያችሁ አልኩሽ አይደል እንዴ? ያንተ ላይ እኮ ነው የሚያገባማ ቢቀር አይሻልም? ቆመህ ብትቀር ይሻላል። ከምታገባ ቆመህ ብትቀር ይሻላል ተባለ። አሁን ይዛት ወጣችም። ኧረ እኔ ሲጀመር ከእናንተ ጋር እንዲኖር ራሱ አልመክርም። አዎ በቃ እንውጣ። ሲጀመር ፍቅር እዚህ ውስጥ መኖር የለብህም። ና አብረን እንግባ። እንዴ ይዘልን ውጣ በእናትህ። እቺን ቀበት ከዚህ ቤት አይደለም በቃ ነገር። ኧረ በቃ ይዘልን ውጣ። ይዞት ይውጣ አይደል? አዎ እሺ እወጣለሁ። ሲጀመር እዚህ ውስጥ አይኖርም። እንትን ነው ያው በረከት ተደብቆ ነው።
ፍራንክ ነው ልጅቷ እንደዛ እንዴ በጣም አናደሻታል እንዴ በጣም ይቅርታ ማዘር በጣም ይቅርታ እና ፍራንክ እንዳደርጋችሁ ያው እነሱ ጠይቀውኝ ነው እኔ የጉቱ ፍቅረኛ ነኝ አታውቁኝም ለዛ ነው እና በጣም ይቅርታ ማዘር በጣም ይቅርታ ታዋራችሁ እኔ ይቅርታ እንግዲህ ኧረ ችግር የለውም ኧረ ችግር የለውም እቺ ነች እንግዲህ አዋራችሁ እውነታውን እንደዚህ አይነት ፍቅረኛ ቢኖረኝ በቃ እኮ ተዋረድኩ ማለት ነው። አልፈልግም እንደዚህ አይነት ሰው አታስፈልግም ሲጀመር ምንስ ቢሆን እኔ ምንስ አይነት ሴት ባመጣ እንደዚህ ነው ውሃ መጠጣ አሁን የምር እንደዚህ አይነት ሴት ይዘበታ ቢሆን ተበላ ማለት ነው ተበላው ማለት ነው ለወደፊቱ ትምህርት ነው ዋነኛውም ይሄ ፕራንክ ምናምን መስራታችን ከመዝናናት ባለፈ ትምህርት ነው ምክንያቱም እንደዚህ አይነት ነገር አሁን ቅዱሴ ለሌላ ቀን የቦሌ ልጅ አይጠብስም የቦሌ አደርስባቱ አላስቡም እንጂ ቦሌ ሳይሆን የጋራ ሉጎ ለማንኛውም ሴና በጣም ነው የምናመሰግነው የሚገርም ታይም ነበር ማዘርን በዚህ መንገድ መተዋወቅሽ ደስ ይላል አዎ ያው ብትናደዱብኝም አሁን ይቅርታ አድርጋችሁኛል ሳትፈነከቺ ደርሰን አዎ እኔ ተነገርኩ እኮ ብርጭቆውን ሲይዙ በቃ እኔ ልነሳ ልሮጥ ነበረ ለማንኛውም ቤተሰቦቻችን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እውነት ለመናገር ማለት ነው ሰብስክራይብ ማን ነው የሚያደርገው ብዬ ገብቼ ያያየው ነበር ዩቲዩብ ስቱዲዮስ ማየት ይቻላልና የኛን ቪዲዮ ከሚያየው ሰው ማለት ነው 80% ሰብስክራይብ ሳያደርግ ነው የሚወጣው ለምንድን ነው እኛ ለእናንተ ሪያሊቲ ሾው እንደዚህ የቤታችን ውሎ ካሜራ እየደበቀን ማዘርን ፈን እያደረግን እየሰራን እናንተ ምን ችግር አለ እንደዚህ ደውሏን መንካት ከባድ አይደለም ማለት እና አያረጉም ሰብስክራይብ ታውቂያለሽ ሰብስክራይብ እንታረጉ አርጉ ማዘር አርጉ ደውሏንም ተጫኑ በጣም እንወዳችኋለን ዋው